ትዳር እንዴት ነው? እሺ ሲንግል ላይፍ አይ ቲንክ 6 አመት ኖር ያለው ብቻዬን እያልሽ ነበር አለም ቀድመ ስናወራ። ሶ ብቻ መኖር እንዴት ነው? ከዛ ደግሞ ትዳር እንዴት ነው? ስለ ብቻ መኖር ንገሪኝ። እሺ አሁን ከብቻ መኖር ስለወጣው ቫልዩን በደንብ አንደርስታንድ አድርጌያለሁ። ኦኬ ቴላሳ ብቻ መኖር በጣም ደስ የሚል ነገር ነው። ሰዎች ከማግባታቸው በፊት ኤክስፒሪየንስ ቢያረጉት ብዬ አድቫይስ ማድረገው ነገር ነው። በፍጹም ነጻነት፣ በብዙ ሀስል፣ የቤት ኪራይ መክፈል፣ ኢች ኤንድ ኤቭሪ ወጪን በማውጣት በፈለክበት ሰዓት ገብተ በፈለክበት ሰዓት መውጣት፣ የመረጥከውን ህይወት መኖር፣ የማትወደውን ነገር አለማድረግ፣ የመረጥካቸውን ጓደኞች ማድረግ፣ በወደድከው ልክ የወደድካቸው ነገሮች የምታደርግበት ስፍራ ምንድነው ሁኔታዎች ብቻ መኖር ነው። ትዳር ደግሞ ሲሆን አንድ ሰው አለ በጣም በፍጹም ልብህ እስከ ልብ ጥግ ድረስ የወደድከው ሰው የሱንም ሀሳብ ማክበር የሱንም ፍላጎት መጠበቅ። ብቻ መኖር ላይ ግን ላይክ አይ ሚን ቻሌንጂንግ ነው ብዬ አስባለሁ። ስፔሻሊ አትራክቲቭ የሚባል አይነት ሰው ስትሆኚ ሴት ነሽ። ከዛ ደግሞ ያው የሚባል ነገር አለ። አሁን ቲክቶክ ላይ እንኳን ሰሞኑን እያየው ነበረ። የሆነች ልጅ ቤቷን እያጸዳዳች ምናምን ካለ ከኋላ ማን ያለው የሚል ኮሜንት ለሱ መልስ ሲሰጥ ነው የሚሉት አይደለ? የሆነ ጥሩ ቤት ውስጥ እየኖረች ወጣት ሴት ምናምን ካሳየች አይደል? እንደዚህ አይነት ነገር አለ። ኮመን ነገር ነው። ማን ነው ከኋላ ያለው? ምን ኦብቪየስሊ በቃ የሆነ ሰው ነው የሚያኖራት ወይ የሆነ ሰው ነው እንደዚህ የሚያደርግላት የሚል አስተሳሰብ አለ። ቻሌንጅ አለ። ጥያቄዎች ይኖራሉ። እንዴት ነበር እሱ? እኔን ያው የሚያቀኝ ሰው አትሊስት አይ ቲንክ መናገር ይችላል ብዬ አስባለሁ። ስለዚህ ነገር እኔ መኖር እስከምችልና አፎርድ እስከማረገው ነገር እስከማረግበት ሰዓት ድረስ ማንም ተረድቼ የመኖር ሰው አልነበርኩም። ከ3 ሺህ ብር የቤት ኪራይ እስከ 40 ሺህ ብር ድረስ ከፍዬ ኖር ያለው። 3 ሺህ ብር ስወጣ መጀመሪያ ከቤት ስወጣ 3 ሺህ ብር ነበር የቤት ኪራይ። አንድ ክፍል ቤት ውስጥ ነበር የምኖረው። አንድ ፍራሽ፣ አንድ ቁም ሳጥን፣ አንድ ቲቪ ምናምን፣ መብያዋ የተወሰነች ሁለት እቃ ምናምን ነበረ። ከዛ ደግሞ ከፍ ስንል ደግሞ ወደ ባለ አንድ መኝታ ቤት ገባን እያልን ሙሉ ግቢ ቤት እያልን አፓርትመንት ደረሰን። ከአፓርትመንት ወደ ጋብቻ ገባሁኝ። ገቢ እስካልጨመረ ድረስ ማንንም ተማምኜ አንድም እርምጃ መሄድ ሰው አይደለሁም። ፕላስ ለሾ ብዬ የማደርገው አንድም ነገር የለም። ነገሮችን ማድረግ ስችል ኪሴ ሲፈቅደው ነው። ለሰዎች እይታ ብዬ ምንም አንድ ቀን መጨነቅ አልፈልግም። ብቻ መኖር እንደውም ያበላሸኝ እሱ ነው። ለማንም ግድ አይሰጠኝም። በቃ እኖራለሁ። አንዴ ስራ ሰርቼ በዛን ሰዓት ሞዴሊንግ ነበር የምሰራው። 3 ወር ቤት ኪራይ መክፈል፣ የሆነ ነገር አክቲቪቲዎችን ማድረግ መዋኘት ምናምን መወስዳቸውን ኮርሶች ማድረግ ምናምን እንጂ የኔ ጓደኞች ያኔ አፓርትመንት ላይ ነበር የሚኖሩት። አረብሽሽ? እኔ እንዲህ አይነት ነገር ችግር የለብኝም። ለምን? ጥሩ ጥያቄ ነው። ሞስት ፒፕል ስፔሻሊ የሆነ ፉክክር ይኖራል ጓደኝነት ውስጥ። እኔ እንደዚህ አይነት ሰው አይደለሁም በባህሪ። ትላንትና ነው ዛሬን ማወዳድረው። የዛሬ 5 አመት የነበረችውን ሶሊያና መሆን የምትመኝበት ቦታ ላይ አሁን ላይ ያለች አዋለች። በዛን ሰዓት ግን ሊኖር የሚገባኝ ገቢ ነው። ስራ ብዬ ነው ከቤት የወጣሁት። ሌላ ፐርፐዝ አልነበረኝም። ከዛ ደግሞ ምንም ነገር እንዳይደንቀኝ አርጋ ያሳደገች እናት አለችኝ። ጥሩ ትምህርት ቤት ነው የተማርኩት። ከሰራ የትም መድረስ እንደሚቻል ፋሚሊ ሶርሳችን ከክፍለ ሀገር ባዶ እጃቸውን መጥተው በጣም ትልቅ እንጨት መሰንጠቂያ የነበራቸው ቅድመ አያት 3 ጀነሬሽን ጣውላ ነጋዴዎች ናቸው ቤተሰቦቼ። በንግድ ውስጥ ነው ያደኩት። ሊሚትድ የሆነ በጀት አልነበረንም። በደንብ ነው የኖርኩት። እናቴ ሲንግል ማም ሆና አስታሳድገኝ በጣም ምትዝናና በጣም ስፔንድ ምታረግ ምናምን አይነት ሴት ነች። 10 አመት ሳታገባ ነው ያሳደገችኝ። 2 አመት ከምናምን ልጅ ሆኜ አባቴ አርፎ ስታገባ 12 አመት ልጅ ነበርኩኝ። እማቀው መስራትን ነው። እናቴ ብቻዋን ስትኖር ሙሉ ቤት ተከራይታ ምናምን እያኖረችኝ እኔ ግድ ትምህርት የመረጥኩት በትምህርት ቤት ነው ያስተማረችኝ። ስልክ ጫማ ምናምን በኔ ጄኔሬሽን ያለን ሰው የሚጠይቀውን ነገር በሙሉ ፕሮቫይድ ጋር አርጋልኛለች። መስራትን ነው። ከቤት ስወጣ መጀመሪያ ድሪም ያደረኩት እናቴ የነበራትን ነጻነት ነው። እንደ እናቴ ዘንጬ መውጣት፣ እንደ እናቴ መልበስ ምናምን። እሱን ነገር ነበር የፈለኩት። እናቴ በዛን ሰዓት ስትኖር እንግዲህ የዛሬ 16-17 አመት 750 ብር ነበር የቤት ኪራያችን። የዛሬ 17 አመት ብዙ ነው እኮ በጣም። አሁን 16 አመት በፊት በጣም ብዙ ይመስለኛል። 650 ብር 3ኛ ፎቅ ላይ ከመንከፍል ተብሎ 100 ብር ጭማሪ መደር ላይ ነበር ኮንዶሚኒየም ስቱዲዮ ውስጥ የምንኖረው እኔና እናቴ።
እና በጣም ጀግና ሴት ነበረች። በደንብ አስተምራኛለች። ከቤትም ስወጣ የቤት ኪራይ ለመክፈል ብለሽ የማይሆን ህይወት ውስጥ እንዳትገቢ በደንብ አስጠንቅቃኛለች። ሶ ወጥቼ ማንም የፈለገው ሊል ይችላል። ተወኔ ቤተሰቦቼ ከእናቴ ውጭ አይ ቲንክ ከ2 ዓመት ምናምን በኋላ ነው ቤቴ እንኳን መጥተው የሚያውቁት። ይሄ አከሌ ይመጣል ሶፋ ልግዛ፣ አከሌ ይመጣል ቲቪ ልግዛ ምናምን የለም። ወጥቼ ከ3 ወር በኋላ ለዚህ የምማርበት የአባቴ ሱቅ ነበረና እሱ ኪራይ ሲመጣ ምንድነው የምትፈልጊው? ከእናቴ ጋር አወራን። ሽንኩርት መፍጫ፣ እንደዚህ ልብስ ማጠቢያ፣ እንደዚህ ገዛ። ሰው ለህይወቴ የሚያስፈልገኝ ነገር ሌላ ቢሆን ግን አላማዬ ቤት ሰፋ ያለ ቤት ገብቼ የሆነ ነገር ለማንም ሰፋ ያለ የለም። በደንብ የሚያቀኝ ሰው የሚያቀኝ አንድ ክፍል ቤት ውስጥ ገብተህ አስተውሳለሁ። ጥቁር መጋረጃ፣ ፍራሽ፣ ቲቪ ምናምን በቃ ቤቴ ነው። አጸደዋለሁ እንትላለሁ። ልብስ በማላጥበት ሰዓት ልብስ አጣቢ ነበረኝ። ልብስ የምታጥባለች፣ ምግብ የምትሰራልኝ ተመላላሽ ነበረኝ። በጀቴ ነው የምኖረው። ይሄ ሰው አለ ሰው አላለ፣ ሰው በላ አልበላ የማይመስለኝን ነገር አላረግም፣ የማይመስለኝ ቦታ አልተባበርም፣ አልሄድም። በባህሪም ይሄ በጣም ቺኪ የሆነ የሴት ባህሪ የለኝም ሆነ ለመናገር። አስተዳደግ ያ አይ ቲንክ ወንዶች ናቸው ጓደኞቼ። ይሄ ቤቢ ሻወር፣ ብራይዳል ሻወር የሆነ ነገር ሚዜ የለኝ። ይሄ ጓደኞቼ ሲያደርጉ ከማየት ያለፈ ሄጄ እዛ ነገር ላይ መሳሰል አልወድም። አንድ አይነት ልብስ ከነሱ ጋር ማድረግ ምናምን በቃ ሲያገኙኝ ተቃቅፈን ሶሊ ምናምን ጥሩ ጊዜ አሳልፈን ከመለያየት ውጪ አስታውሰው የሚጠሩኝ ሰው አይደለሁም። እኔም አሁን ለራሴም ህይወት ላይ ስትመጣ የማረገው ነገር አይደለም፣ አላረኩትም። ቲፒካሊ ወንድ ባህሪ ያ እኔ ብዙ የሚስበኝ ነገር አይደለም። ምክንያቱም አሁን እኛ ሃፒ በርዝዴይ ምናምን ልደቴ አላውቅም። 20 ዓመት ማቆ ጓደኛዬ ልደት ቀኑ እንኳን አላውቅም፣ እሱም አያውቅም። እኔ ደግሞ አንድ ቀን በዘመኔ ለራሴ ልደት ወጪ አውጥቼ አላውቅም። ለምን? ሴቶች ትወዳላችሁ ልደት ነው? ኖ እኔ ሃፒ በርዝዴይ ይባላለሁ። እናቴ ለሊት 6 ሰዓት ነው የወለደችኝ። ለሊት 6 ሰዓት ተኩል እናቴ ደውላ ሃፒ በርዝዴይ ትለኛለች። ቫልዩ የሚያደርገኝ ጓደኞቼ ቴክስት ያደርጉልኛል። ሰርፕራይዝ መደረግ ከሆነ ሰርፕራይዝ ይደረጋለሁ። ለልደት ብዬ ፎቶ ተነስቼ አላውቅም፣ በእድሜ ማለት ነው። በልጅነቴ በደምብ ተከብሮልኝ ያደኩት መሰለኝ። አሁን ላይ ብዙም ልደታ ይሄ እንዴት ነው ሰዎች ብለው የሚያደርጉት ልክ በዛ ልክ የሚስበኝ ሰው አይደለሁ። አሁንም ስፔሻሊ አሁን የዛሬ 2 ወር ልደቴ ነበር። አክቹሊ ከሰው ላለመመሳሰል ነው ወይስ ሲጀመር ኢንትረስቱም አለመኖር? አንዳንድ ሰው እንደዛ አይደለም። አሁን ይሄ ፊኛ አበባ ምናምን ተደርጎ ኬክ ምናምን አድርገው ብዙ ጓደኞቼ ይነሳሉ፣ አደንቃለሁ። እኔ ሞራሉ የለኝም። ይሄ የለኝም። ኢነፍ አግኝቻለሁ ነው እኔ እንጃ አይገርምም። የለኝም እንደዚህ ለልደት ቤት የተነሳው ፎቶ የለኝም። ያ እኮ ለምንድን ብለሽ ታውቂያለሽ? ሶሊ የወንድ ባህሪ ነው። ሞስትሊ ወንዶች አሁን እንደዛ ነን አይደል? ሞስት የምታውቂው ወንዶች እውነት ለምን ያን ኢምፓክት ነው ላይክ ወንዶች ጋር ብዙ መሆንሽ ነው ላይክ እንደዚህ አይነት ሴሌብሬሽኖች ምናምን ነው ከዛ በቃ እናቴ አይ ቲንክ ሬዝ ያደረገችኝ መንገድ መሰለኝ። ምግብ እንድገረም አድርጋ አላሳደገችኝም። ልደት ተከብሮለት ያደገ ሰው በዛ ልክ ለምን ይሆናል ብዬ ነው ማስበው። ኦልሬዲ ልደቴን 20 ምናምንኛ ጊዜ ያከበርኩት ከሆነ nothing new next year እግዚአብሔር እድሜና ጤና ከሰጠኝ አከብረዋለሁ ነው ብዬ ማስበው። ስለዚህ አሳስብሽ ያ ሶ ከኮንፊደንስ ጋር ይገናኛል። አንዳንድ ነገሮችን ሰዎች የሚያደርጉት ከኮንፊደንስ እጥረት ነው ብለሽ ታስቢያለሽ? ፕሩፍ ማረገው ነገር የለም በላይፍ ለማንም ሰው ምንም ማስረዳው ነገር የለም። ከናትሽ ማትረሹ ነገር ምንድነው? ነፍሷን በገነት ያርግልን። ሶ ከናትሽ ማትረሽ ጭንቅላትሽ ውስጥ የቀረ ነገር ምንድነው? እንደ ፕሪንሲፕል ይዘሽ ያለሽ? ምክንያቱም ያው እንደምትነግሪኝ ኢምፓክት ያደረገች እሷ ነች በብዙ ነገር። ሳይ ኖ የሚል ቃል አላት በጣም እኔ ራሴ ኖሮኝ ከዛ ፕሩፍ አድርገው በጣም እንዳንቺ አይነት ሰው በሆንኩ እባላለሁ። የማላምንበትን ነገር አላረግም፣ አላስመስልም፣ አልዋሽም፣ አልፈልግም፣ አላረግም፣ አልወደም፣ አልሄድም እላለሁ። ምንም ነገር ላይ ምንም አይነት ስህተት ውስጥ ካገኘኸኝ ከተገኘው እዛ ቦታ ላይ አምኜበት ነው ያደረኩት። ሙሉ ጋራንቲ ሁሉ ወስድ ማለት ነው። ጥፋት ምንም አይነት ጥፋት ሳይመስለኝ ግን አንድ እርምጃ አልሄድም። ለማንም ስሜት ስላልሄድም ምንም አይነት ነገር ቢመጣ አልሄድም። ስቲል ላይፌ ላይ ቻሌንጅ የሚያደርገኝ ፍሌክሲብል አይደለሁም ነገሮች ላይ። አልመሰለኝም ልክ ካልሆነ ልክ አይደለም። ሁኔታዎችን አመሳስዬ ምናምን ትናንቅር እንዳይላት ምለው ነገር የለም። ኢፍ ዩር ና ፖዚቲቭ ፎር ሚ ለምን ዋይ ውድ አይ ኪፕ ዩ ሶ አላውቅም። ድራማ መች ያ ኤክስፕሌንም አላረግም። ይሄ አንዳንዴ የወረድኩ ይመስለኛል አለ አይደለ? በቃ ጥጌ ልጄ ነው የምኖረው። መስራት የመጨረሻ ያረፈችም ቀን ያወለችኝ ስሪ አንቺ ትቢተኛ ስለሆንሽ ስሪ። የሚሰራ ሰው የወደደውን ይኖራል፣ የወደደውን ይበላል፣ የወደደውን ይለብሳል፣ የወደደውን ይሆናል። ብላንቺ አይነት ትቢተኛ ሰው መስራት ነው ኢነርጂውን እና ኮንፊደንሱን ኪፕ የሚያደርገው ነው።
አለበዛ ጥገኛ ትያለሽ ነው ያ አይ ሀሳብ ይሄ በቃ ኖ ማለቴን ትወደዋለች ታለተኛ ሶ ኖ ማለቱን የሚቀጥለው ሶ የራሱን ሀሳብ የሚያሳካው በመስራት ሂደት ውስጥ ነው የምትሰራ ሴት የፈለገችው ምርጫዋን ትኖራለች ወደሚል አመለካከት ነው ያላት ሶ ኢንዲፔንደንሲ ላይ በጣም ሰፖርት ታደርጊያለሽ ማለት ሴት ልጅ መስራት አለባት ለሴት ብቻ ሲሆን ለምን ኢንዲፔንደንሲ እንደሚባል አላውቅም እሱን ቃል ብዙ አፕሪሺየት ማድረግ ሰው አይደለም ያ አሜን ላይ ካመጣጣችን ላይ ካልቸራል ዋይስ ምናምን ሴት የቤት እመቤት ነበረች ወንድ ደግሞ ይሰራል ዛስ ስትራክቸር አለ ያደግንበት የፋሚሊ ስትራክቸር እንደዛ ነው ከድሮ ጀምሮ እኛ ላይ ላይሆን ይችላል ምናልባት አዎ ግን ያው አንድ ነገር ልንገርህ ሰው 18 ዓመት ቤተሰብ አሳድጎት ራሱን መቻል ግዴታ ነው ኢንዲፔንደንት ናት ተብሎ አፕሪሺዬሽን አያስፈልገውም ሌላ ኤክስትራ ነገር ካላረክ አሁን ለስራ ስለሰራው ለባሌ ውለታ ያዋልኩለት አይደለም መስራት አለብኝ ለራሴ ግን ሶሳይቲም ሶሻል ሚዲያው ምኑ የሚያስተምረው ወንድ ልጅ ሴትን ቴክ ኬር ማድረግ ነው እኔ ኢንዲፔንደንት የሚባለው ነገር ብዙ አይመቸኝም I am emotionally dependent ብዙ ሰው ላይ አሁን ከባሌ ፋይናንሻሊ ኢንዲፔንደንት ለሆነ እችላለሁ በጣም የመታቀፍን ቴራፒ ከሚያውቁ ሰዎች ውስጥ አንዷ ነኝ እና ፈልገዋለሁ መኖሩ አጠገቤ መሆኑ ሰላም ይሰማኛል አገር ውስጥ መኖሩ አንድ አካባቢ መዋላችን ሶ ኢንዲፔንደንት ነኝ ብዬ አላስብም you don't support like commonly social media ላይ የሚወራው በየትኛውም በመንገድ የሚወራው ኢንዲፔንደንት የሚባል ነገር የለም ሁላችንም ጥገኞች ነን how ማለት አሁን እሺ ወንድ ልጅ ሴት ልጅ ነው ቴክ ኬር ማድረግ ማኖር አለበት የሚባለው ፕሪንሲፕል አትስማሚበትም ማለት ነው ስማማበታለሁ ወንድ ልጅ ማኖር አለበት ብቻ ሳይሆን ሴት ልጅ መስራት አለባት ነገርኩ አሁን ሴት ልጅ ስለሰራች ሁለት አይደለም መስራት አለባት አሁን እኔ ስሰራ ላይ ኖርኩት ስለዚህ አሁን ከሱ ጋር ስለመጣው መስራት ያቆም እየሰራው ነው ቀጥሎ ሶ ለሱ ብዬ ጨመርኩት ነገር የለም you understand